በሚገባ የሚደበድባት ሰውዬ አረካ መጨረሻ ላይ ነው። አንዱ ዓለም የሚባለው በጣም ጋጦጥ የነበረ ልጅ እንደነበር ማንም ያውቀው። ልቧ አጥቷል። ፌመስነቱ ቀይሮታል። ጭንቅላታቸው ውስጥ ይገባል። ከዛ በኋላ ማን አለብኝነት ይመጣል። ቤቱን ይበትናል። እርጉዝ ሴት ወረወረች ነው የምትለው አይደለም። በሚገባ የሚደበድባት ሰውዬ አረካ መጨረሻ ቀን ላይ በደንብ አድርጋ አሪፍ ቪዲዮ ሰርታ ለቃ ብዙ ሰው ላይ ካርጎላት አለ እኮ ቀን ላይ ማንን ነው የምታጭበረብረው? ማታ ላይ ተነሳችና ነው ወይ ራሴን ላጥፋ ብላ ወረወረች። እርጉዝ ሴት ለልጇ የምታስብ ሴት ራሷን ከሌሊቱ 9 ሰዓት አንስታ ወረወረች ነው የምትለው አይደለም። በሚገባ የሚደበድባት ሰውዬ አረካ መጨረሻ ላይ ህይወቷን ቀጠፈ። ዛሬ ልደቷ ነበር የልጅቷ። ዛሬ ከጓደኞቿ ጋር ሴሌብሬት ታደርገው ነበር። የጻፈችው ነገር ደግሞ ትላንትና ነበር ጽፋለች በኦሮምኛ። በጣም የሚያሳዝኑ አረመኔ ሰዎች እቺን የመሰለች ልጅ ቀጥፋ እነሱ የሚጨነቁት ለሰካራ ለሴተኛ ዱርዬ ይጨነቃል። ለሰካራም ዱርዬ ስለሞተችው አይደለም እነሱ አሁን የሚጨነቁት። ይሄ ልጅ ፈመሷል፣ የኦሮምኛን ዘፈን ከፍ አድርጓል። የዚህ ልጅ ህይወት ምንም ችግር የለውም ማለት ቃል ላይ እኮ ቪዲዮ ሰርታለች። እየሳቀች ደስ ብሏል፣ ፈገግ ብላ ምንም አይነት ችግር ሳይኖርባት ሰርታለች። ቪዲዮ እኮ ቃል ላይ ማንን ነው የምታጭበረብረው? ቃል ላይ በደንብ ቀነኒ ላይ ምንድነው የተፈጠረው? ነገሩ እንዲህ ነው። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተባልኩኝ። ሆኖም ግን ሩቅ በመሆኔ በሰዓቱ መድረስ አልቻልኩም ነበር። ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከ5ኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተነግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው ያኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንዷለም ጎሳ ለጥያቄ ትፈለጋለች። ቀነኒ ላይ እንድትጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ አይላትም። ልጅ ልውለድ ስትለው አያትወድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው። የውስጥ መቼም እንከን አይጠፋብንም አይደለ? በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ሊያምራት ይችላል። ልውለድ ስትለው አያትወድም አላት። በዚህ ተጣሉ። በምን አወቅሽ? ይሄን ኢንፎርሜሽን እንዴት አወቅሽ? ይሄንን ከየት ሰማሽ? እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይስ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው። መጣ ለፈተኛ፣ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ ይተባሉ። እንደዛ ነው የሰማሁት እኔ ከጓደኞቹ ነው የሰማሁት። ብዙ የሱ ጓደኞችን ማውቃቸዋሉና ታይታቸው ምንድን ነው ምናምን እንደዚህ እውነት ነው ምናምን ስለ አዎ ለሊት 10 ሰዓት እሱ ገባ። እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄ ነው ያለን። ኦኬ እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት። አንተ ለይልሽ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር። በብድን የተጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ አይላትም። ልጅ ልውለድ ዋገሮ ቆራ ከርፈፉንሳ መንጂብሱ ናፍሱ መደዋንሳ ጃላላን ወሎ ኢብነ ቡልቲዳ ኩወሊና ቀነሙ ሚአሳስ አዲስ አበባ ፖሊስ ከሰሞኑን ህይወቷ ስላለፉ ስለ ቀነኒ አዱኛ ምርመራ እንደከፈተና አጠቃላይ መግለጫ ወጥቷል። በመግለጫው መሰረት ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ባለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ላይ ህይወቷ አልፏል። አዲስ አበባ ፖሊስ መረጃው ከደረሰው በኋላ በቦታው ላይ ደርሶ መረጃዎችን አሰባስቦ የሟችን አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጎ ነበር። ወይዘሮ ቀነኒ በወደቀችበት ሰዓት ላይ በቤት ውስጥ የነበረውን ባለቤቷን ድምፃዊውን አንዷለም ጎሳን በቁጥጥር ስር አውሎ ምርመራ እያጣራ
እንደሆነ ከዛ በተጨማሪም የመጨረሻውን የምርመራ ውጤትም ለህዝብ ይፋ አደርጋለሁ። እዚህ ባለፈም በተለያዩ የማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑ ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አስታውቋል። የአዲስ አበባ ፖሊስ